የቤት ኪራይ ዋጋ የምንጨምርበት 11.5% ብቻ መሆን አለበት የጭማሪ ጣሪያው የሚል መመሪያ ወጥቷልና በተወሰነ መንገድ በተለይ ተከራዩ ላይ ያለውን ጫና ሊቀንስ ይችላል ብዬ አስባለሁኝ። አላግባብ የሆኑ ትልልቅ ጭማሪዎችን በአከራዮች በኩል የምናየው ስለሆነ ትንሽ የኔ ስጋት ግን ምንድነው መሰላችሁ? አከራዮች ደግሞ አሉ፣ በቤት ኪራይ የሚተዳደሩ ሰዎች አሉ። ከተማው ላይ ወይም አገሩ ላይ ያለው የኢንፍሌሽን መጠን በጣም ከፍተኛ ሆኖ ሳለ ለምሳሌ 20 እና 30% ኢንፍሌሽን ውስጥ የምንኖር ከሆነ ነገ ጧት ሄዶ ዳቦ የሚገዛው አከራይ ከተከራዩ ብር ላይ ነው የሚወስደውና ስቲል የነሱን የላይፍ ኳሊቲ ሊቀንስ አይችልም ወይ የሚል ጥያቄ አእምሮዬ ላይ መጥቷል። ግን በተለይ እነዚህ የኪራይ እንትኖችን አላግባብ የሆኑ የኪራይ ዋጋዎችን የንግድ ቤት ኪራዮች ላይ በደንብ ትኩረት ተደርጎ ቢሰራባቸው ኢኮኖሚያችን ላይ ትልቅ ለውጥ ያመጣሉ ብዬ አስባለሁ። ምክንያቱም ቤት ተከራይቶ የሚሰራ ነጋዴ የቤት ኪራዩን ማጣጣት የሚችለው ኮንሱም የሚያደርገው ተጠቃሚ ላይ ነው አይደለም። ስለዚህ 20 ብር ሸጥ የነበረውን የቤት ኪራዩን ምኑን አድርጎ 21 ብር 22 ብር የሚያደርግበት ነገር ይኖራል። በተለይ የንግድ ቤቶች ኪራይ ላይ በደንብ ትኩረት አድርገን ብንሰራ ጭማሪው ላይ ብቻ ሳይሆን ቀድሞ ኪራይ ሲከራዩ ነጋዴዎች የሚጫንባቸው የኪራይ ዋጋ በጣም አንሪዝነብል ነው ብዬ ስለማስብ ነው። ሌላው ከዚህ ጋር ተያይዞ የንግድ ተቋማት ላይ ከኪራይ ዋጋ በተጨማሪ ደግሞ ራሳቸው ቤቱን የሚያከራዩ ሰዎች የቁልፍ ሽያጭ ብለው የሚያመጡት ነገር አለ። ስለዚህ ልክ ሱቄን ወይም ምግብ ቤቴን ወይ የሆነ ነገር ልከፍት ሲሄድ 300,000 ብር ወይ 200,000 ብር በወር መክፈል ካለብኝ ቁልፍ ሽያጭ ተብሎ ደግሞ አፕ ፍሮንት 1 ሚሊዮን ብር እና 2 ሚሊዮን ብር ለአከራዮቹ እሰጣለሁኝ ወይም ከዛ በፊት ተከራይተው ለነበሩ ሰዎች የቁልፍ ሽያጭ ብዬ እከፍላለሁኝ። እነዚህ ሁሉ መጀመሪያ ኪራይ ላይ የሚመጡት በተለይ ለነጋዴው ጫና ነው የሚሆኑበት። ይሄንን ሁሉ ግን ከየት ነው የሚያጣጣው? ማትረፍ አለበት አይደለ? ንግድ ስራ ብሎ ሲጀምር መኖር አለበት፣ ላይፍ አለው፣ ቤተሰብ ያስተዳድራል። ስለዚህ ይሄ ሁሉ ነገር ተጠራቅሞ ኮንሱመሩ ላይ ይመጣልና ይሄ ከኪራይ ጋር ተያይዘው የሚወጡ አዋጆችና የቁጥጥር ስራዎች የንግድ ቤቶች ላይ በተለይ በደንብ ትኩረት ተደርጎ ቢሰራባቸው በጣም ለውጥ ያመጣል ብዬ አስባለሁኝ ለማለት ነው። ሉላ እባላለሁኝ፣ በሙያዬ ጋዜጠኛ ነኝ። ስለሰማችሁኝ ደስ ብሎኛል። ወዳችኋለሁ።